በክፍል 1 ቆይታችን እጥረት፣ ምርጫና አማራጭ ወጪን እናያለን። እጥረት ወይም ስኬርሲቲ ማለት የሁሉም ሰው ፍላጎት ለማሟላት የሚያስችል በቂ ሀብት የለም ማለት ነው። ምናልባትም አዲስ ጫማ፣ ተጨማሪ የኢንተርኔት ዳታ ወይም የተሻለ ስልክ ይፈልጉ ይሆናል። ነገር ግን ገንዘቦ ውስን ነው ማለት ነው። ይህንን እጥረት እንለዋለን። እጥረት ስኬርሲቲ ከጊዜያዊ እጥረት ሾርቴጅ ጋር ግን አንድ አይደለም። ጊዜያዊ እጥረት ማለት አንድ ምርት ለአጭር ጊዜ ሲያልቅ ማለት ነው። ለምሳሌ አንድ ሱቅ ስኳር ሲያጣ ማለት ነው። እጥረት ወይም ስኬርሲቲ ግን መቼም አያልቅም። መሬት፣ ነዳጅ፣ ጊዜ ሁልጊዜ ውስን ናቸው እንጂ አያልቁም። በእጥረት ምክንያት ምርጫዎቻችንን ማድረግ አለብን። አንድን ነገር በምንመርጥበት ጊዜ ሌላውን ነገር እንተዋለን ወይም እንሰዋለን። የተውነውን ወይም የሰዋነውን ነገር አማራጭ ወጪ ወይም ኦፖርቹኒቲ ኮስት እንለዋለን። ለምሳሌ 100 ብሮን ለስልክ ካርድ ማዋል ከፈለጉ የእርሱ አማራጭ ወጪ በዚያን ገንዘብ መግዛት ይችሉ የነበረው ነገር ምግብ ሊሆን ይችላል። በህይወትም ሆነ በኢኮኖሚክስ እያንዳንዱ ምርጫ ዋጋ ያስከፍላል እና ያንን ዋጋ መረዳት የተሻሉ ውሳኔዎችን እንድናደርግ ይረዳናል ማለት ነው። ይህንን ኦፖርቹኒቲ ኮስት እንለዋለን። በክፍል 2 ደግሞ የምርት አጋጣሚ ድንበር ወይም ፒፒኤፍ ምን ማለት ነው የሚለውን እናያለን። ሀገራት እጥረትን እንዴት እንደሚጋፈጡት ለመረዳት የኢኮኖሚክስ ባለሙያዎች የምርት አጋጣሚ ድንበር ወይም ፒፒኤፍ የተባለ ቀላል ግን ኃይለኛ መሳሪያ ይጠቀማሉ። ፒፒኤፍ አንድ ሀገር ላይ ያሉትን ሰራተኞች፣ መሬት፣ ማሽን በሙሉ ብቃት ተጠቅሞ ሊያመርታቸው የሚችላቸውን የተለያዩ የምርት ውህዶችን ያሳየናል። ለምሳሌ ኢትዮጵያ 2 ምርቶችን ብቻ ማምረት ብትችል ምግብና ኮምፒውተር፣ ሁሉንም ሀብታችንን ለምግብ ካዋልነው ብዙ የሚበላ ይኖረናል፣ ነገር ግን ጥቂት ኮምፒውተሮች ይኖሩናል። ትኩረታችንን በሙሉ ደግሞ ኮምፒውተር ላይ ካደረግን ቴክኖሎጂ ይኖረናል፣ ነገር ግን አነስተኛ ምግብ ይኖረናል። ስለዚህ ሚዛናዊ የሆነ ምርጫ ማድረግ አለብን ማለት ነው። ቪዲዮ ላይ እንደምትመለከቱት በከርቭ ድንበር በኩል ያለው መስመር ሀብቶቻችንን በብቃት ጥቅም ላይ መዋላቸውን ያሳያል። እያንዳንዱ ገበሬ፣ ማሽን፣ ሰራተኛ ስራ ላይ ነው ማለት ነው። ከከርቭ በታች ደግሞ ወደ ውስጥ ያለው ነጥብ ሀብቶቻችን መባከናቸውን ያሳያል። ምናልባትም አንዳንድ ሰዎች ስራ አጥ ሊሆኑ ይችላሉ ማለት ነው። ከከርቭ ውጭ ያለው ነጥብ ደግሞ አሁን ባለን አቅም በፍጹም የማይቻለውን ነገር ያሳየናል። ፒፒኤፍ 3 ትላልቅ ትምህርቶችን ያስተምረናል። እጥረት፣ ምርጫና አማራጭ ወጪ። አንድን ምርት መጠን ስንጨምር ከሌላኛው ምርት ላይ ደግሞ እየጨመረ የሚሄደውን የፍላጎት መጠን መቀነስ ወይም መስዋዕት ማድረግ ይኖርብናል። ይህ እየጨመረ የሚሄደው የአማራጭ ወጪ ህግ ይባላል። አንዳንድ መሬቶችና ሰራተኞች ለእርሻ፣ ሌሎች ደግሞ ለኮምፒውተር ለመስራት የተሻሉ ናቸው። እነሱም ከአንድ ስራ ወደ ሌላ ስራ መቀየር የበለጠ ዋጋ ያስከፍለናል። ነገር ግን ከርቭ ይንቀሳቀሳል። ወይም ቪዲዮ ላይ እንደምታዩት ለምሳሌ አንድ ሀገር አዲስ ቴክኖሎጂ ሲያገኝ፣ ሰራተኞቹን ሲያሰለጥን ወይም ተጨማሪ ሀብቶችን ሲያገኝ አጠቃላይ ከርቭ ወደ ውጪ ይሰፋል። ያ እንቅስቃሴ ኢኮኖሚ እድገት ማለት ነው። ይህም እድገት ተጨማሪ ምርቶችንና ለሁሉም የተሻለ የኑሮ ሁኔታ ያሳያል ማለት ነው። በክፍል 3 ደግሞ 3ቱ ዋና ዋና የኢኮኖሚ ጥያቄዎች ምንድናቸው የሚለውን እናያለን። ሀብቶች ውስን በመሆናቸው ምክንያት እያንዳንዱ ህብረተሰብ 3 መሰረታዊ ጥያቄዎችን መመለስ አለበት። አስታውሱ 3። አንደኛው ምን ይመረት? ተጨማሪ ትምህርት ቤቶችን እንገንባ ወይስ ተጨማሪ ፋብሪካዎችን? ትኩረታችንን ምግብ ላይ ይሁን ወይስ ቴክኖሎጂ ላይ? ሁለተኛው ደግሞ እንዴት ይመረት? ተጨማሪ የሰው ኃይል እንጠቀም ወይስ ተጨማሪ ማሽኖች? ይህ የምርት አሰራር ዘዴ ጥያቄ ነው። ሶስተኛው ደግሞ ለማን ይመረት? የተመረቱትን እቃዎችና አገልግሎቶች ማን ያገኝ? ሁሉም እኩል ያገኝ ወይስ መክፈል የሚችለው ብቻ? እነዚህም ማዕከላዊ ኢኮኖሚ ችግሮች ተብለው ይጠራሉ። እያንዳንዱ ሀገርም በራሱ ኢኮኖሚ ስርዓት አማካኝነት ለእነዚህ ጥያቄዎች መልስ ይሰጣል። በክፍል 4 ደግሞ የኢኮኖሚ ስርዓት አይነቶች ምንድናቸው የሚለውን አብረን እናያለን። የኢኮኖሚ ስርዓት ማለት አንድ ሀገር የምርት፣ የስርጭትና የሀብት ባለቤትነትን የሚያደራጅበት መንገድ ነው። ምን እንደሚመረት፣ እንዴት እንደሚመረትና ውጤቱን ማን እንደሚያገኘው የሚወስነው ራሱ ስርዓቱ ነው። በዓለም ላይ 4 ዋና ዋና የኢኮኖሚ ስርዓት አይነቶች አሉ። አንደኛው ባህላዊ ኢኮኖሚ ስርዓት ሲሆን ይህ ከሁሉም የቆየው ስርዓት ነው። በአብዛኛው በገጠር ወይም በጎሳ አካባቢ ይገኛሉ። ሰዎች ከትውልድ ወደ ትውልድ የሚያስተላልፉት ልማድና ወጎች ይኖራቸዋል። ይሄ ደግሞ የሚመሰረተው በእርሻ፣ በአደን ወይም በአሳ ማስገር ስራ ላይ ነው። ንግዱ ደግሞ የሚካሄደው
በዕቃ ለዕቃ ልውውጥ ወይም ደግሞ ባርተር በምንለው መንገድ ነው። ለምሳሌ እህልን በአሳ ወይም ወተትን በጨርቅ ይለዋወጣሉ። በባህላዊ ኢኮኖሚ ስርዓት ላይ ለውጥ የሚመጣው በዝግመት ነው። ህይወትም የመሬትን ምት ይከተላል። ሁለተኛው ደግሞ ካፒታሊስት ወይም ነፃ የገበያ ኢኮኖሚ ስርዓት ይባላል። እዚህ ጋር ግለሰቦች የመሬት የንብረትና የንግድ ድርጅት ባለቤቶች ናቸው። ሰዎች ምን ማምረት እንዳለባቸውና ምን መግዛት እንዳለባቸው ለመወሰን ነፃ ናቸው። ውድድር ዋጋን ተመጣጣኝ፣ ጥራትን ደግሞ ከፍ ያደርጋል። ትርፍ አምራቾችን የሚያነሳሳ ዋና ግብ ሲሆን፣ ነገር ግን ነፃነት የገቢን አለመመጣጠን ይፈጥራል። አንዳንድ ሰዎች በጣም ሀብታም ሲሆኑ፣ አንዳንድ ሰዎች ደግሞ ድሃ ሆነው ይቀራሉ። የእዝ ወይም ሶሻሊስት ኢኮኖሚ ስርዓት ነው። በዚህ ስርዓት ውስጥ መንግስት አብዛኛውን ሀብት ይቆጣጠራል። አንድ ማዕከላዊ ባለስልጣን ምን አይነት እቃዎች እንደሚመረቱ፣ እንዴት እንደሚመረቱና ማን እንደሚያገኛቸው ይወስናል። የግል ባለቤትነት የተገደበ ነው ወይም አንዳንድ ጊዜ አይፈቀድም። ኢትዮጵያ በደርግ ዘመነ መንግስት ይህንን ሞዴል ትከተል ነበር። በወቅቱ መንግስት ምርትን ያቅድና ዋና ዋና ኢንዱስትሪዎችንም ያስተዳድር ነበር። አራተኛው ደግሞ ቅይጥ የኢኮኖሚ ስርዓት። ይህ ስርዓት የግል ነፃነትን ከመንግስት ቁጥጥር ጋር ያጣምራል። አንዳንድ ንግዶች በግል የተያዙ ሲሆን፣ ሌሎች ደግሞ እንደ ትምህርት ቤቶች፣ ጤና አጠባበቅ ወይም ኤሌክትሪክ በመንግስት ይተዳደራሉ። የግል ድርጅቶች የስራ ዕድልን፣ ውድድርን ሲፈጥሩ፣ መንግስት ደግሞ ኢኮኖሚን ይመራ ነበረ። ሰራተኞችንም ይጠብቃል፣ እንዲሁም መሰረታዊ አገልግሎቶችን ይሰጣል። አብዛኞቹ የዛሬ ሀገራት ኢትዮጵያን ጨምሮ ይህንን ሚዛናዊ አሰራር ይከተላሉ። ምክንያቱም የሁለቱንም ስርዓቶች ምርጥ ክፍሎች ብቃትና ፍትሃዊነትን ያጣምራል። ኢኮኖሚክስ ይሄኛውን ክፍል ለመዝጋት አንድ ነጥብ እናስታውሳችሁ። አሁን ሁሉም ነገር እንዴት እንደሚገናኝ ማየት እንችላለን። እጥረት እያንዳንዱን ህብረተሰብ ምርጫ እንዲያደርግ ያስገድዳል። ፒፒኤፍ ወይም የምርት አጋጣሚ ድንበር ምርጫዎች ሁልጊዜ ዋጋ እንዳላቸው ያሳየናል። ሶስቱ የኢኮኖሚ ጥያቄዎች ደግሞ እያንዳንዱን ውሳኔ አንድ ሀገር ምን እንደምትሆን እንደሚቀርጽ ያስታውሱናል። አንድ ሀገር የምትጠቀመው የኢኮኖሚ ስርዓት አይነት ደግሞ እነዚያን ጥያቄዎች እንዴት እንደሚመልሱ ይወስናል። በባህል፣ በገበያ፣ በመንግስት ወይም በሶስቱም ቅይጦች። እንግዲህ ተማሪዎች በኢኮኖሚክስ በመጀመሪያውም በሁለተኛውም ክፍል የተነጋገርነው እንደገባችሁ እርግጠኞች ነን። ለበለጠ መረጃ ደግሞ አጥኑ.org ብላችሁ ቼክ አድርጉን። ቻው።